ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ረቡዕ ብሎ ነበርና ሐሙስ አለ። የፍጥረት አምስተኛ የምስጋና አራተኛ ቀን ሲል ነው። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባርክኒ ይላታል። በረከተ ወልዴ ወአብሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሐሙስ ውዳሴ በሐሙስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ጸንተ ርእየ ሙሴ ብሎ ያመጣዋል። በዚህም ዕለት እመቤታችን ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ጳጳሳት ሊቃነ ጳጳሳትን አስከትላ መጥታ ነበርና ባየው እየመሰለ ያመሰግናታል። እፀን ተርእየ ሙሴ በነደ እሳት ውስተ ገዳም ወእጹቂሃ ኢትውኢት ትመስል ማርያም ድንግል። አእጹቂሃም ካለ እይውዩ ባለ በቀና ነበር፣ ልማደ መጽሐፍ ነው። በነደ እሳት ተከባ ነደ እሳት ሰፍሮባት ከነደ እሳት አጠገብ ከነደ እሳት ጋር ተዋህዳ ጫፎቿ ሳይቃጠሉ ሙሴ ያያት ዕፅን ድንግል ማርያም ትመስላለች። አንድም ዕፅ እንተርእያ ሙሴ ትመስል ማርያምሃ ድንግለ ይላል። በነደ እሳት ተከባ ነደ እሳት ሰፍሮባት ከነደ እሳት አጠገብ ከነደ እሳት ጋር ተዋህዳ ጫፎቿ ሳይቃጠሉ ሙሴ ያያት ዕፅ ድንግል ማርያምን ትመስላለች። ዘእንበለ ርኩስ ተሰባ እምኔሃ ቃላ የአብ አካላዊ ቃል ያለመለወጥ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወያዋያ እሳተ መለኮቱ ለድንግል ባሕርየ መለኮቱ ማኅተመ ድንግልናዋን አላቃጠለውምና ትመስል ዕፀ ላለው አንድም አላቃጠለውም እኮ። እምድረ ወለደቶ ድንግልና ተረክበ ከወለደችውም በኋላ ማኅተመ ድንግልናዋ አልተለወጠምና ትመስል ዕፀ ላለው። ወመለኮቱ ይተወለጠ ኮነ ወልደ እጓለ እመሕያው ሰውም ቢሆን ባሕርየ መለኮቱ አልተለወጠምና ይመስል ነደ አለ። አምላክ ዘበአማን ሰውም ቢሆን የባሕርይ አምላክ ነው። ዘበአማን አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና። መጻ ወአዳነነ ተወልዶም አዳነን። ሳሊ ለነ ቅድስት ነደ እሳት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ናብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ሁላችንም እናገንሻለን፣ እናከብርሻለን፣ እናመሰግንሻለን። እስመ ሳህልኪ ይኩን ላዕለ ኩልነ ይቅርታሽ ለሁላችን ፈጥኖ ይደረግልን ዘንድ ነውና ይደረግልናልና። አንድም ኮነነ ተደርጎልናልና። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበእንቲአሃ ተስረ ዘቀዳሚ መርገም እንታደረት ዲበ ዘመድነ በልወት ዘገብረት ብእሲ መጽሐፍ ሚስጥር እንጂ ዘይቤ አይጠነቅቅምና ዘበእንቲአሃ ተስረ ብሎ እንታደረት አለ። መመኪያነቷን በቅጽል አመጣው። በሊያ እንደማለት ሔዋን ዕፀ በለስን በልታ ባደረገችው አመፅ ምክንያት በእኛ በዘመዶቻችን በአዳምና በሔዋን አድሮ የነበረ የቀደመ መርገመ ሥጋ መርገመ ነፍስ በእሷ የጠፋልን አምላክን የወለደች እመቤታችን የሁላችን መመኪያ ናት። በላትምስ ሔዋን ምን አደረገች ትለኝ እንደሆነ ዕፀ በለስን በላች። በእንተ ሔዋን ተአጽወ ኆኅተ ገነት ስለዚህም በሔዋን ምክንያት የገነት ደጃፍ ተዘጋብን። ወአዘዞሙ ለሱራፌል
ወኪሩቤል ከመ ይዕቀቡ ፍና ዕፀ ሕይወት እንተ ትትመያየት ከመ ኢይባ አዳም ተሃቢሎ ውስተ ገነት እንዲህ ወበእንተ ማርያም ድንግል ተርኅወ ለነ ዳግመኛ በድንግል ማርያም ምክንያት ተከፈተልን። ዋግሃሶ ለሱራፊ ዘየዐቅብ ፍና ዕፀ ሕይወት ከመ ያእትት እምእዴሁ ኲናተ እሳት እንዲል ዳግመ ያልተካከለ ቀድሞ የገቡበትን ኋላ ለወጡበት፣ አንድም ዳግመ የተካከለ ቀድሞ የገቡበትን ኋላ ለገቡበት። ከፈለነ ንብላ እምዕፀ ሕይወት ዳግመ ከፈለነ ነው። ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን። በገነት 3 ዕፀዋት አሉ። ጌታ አዳምን አንዱን ብላ አንዱን አትብላ ብሎታል። አንዱን ብላም አትብላም አላለው። ብላ ያለው ምግቡን ነው። አትብላ ያለው ዕፀ በለስን ነው። ብላም አትብላም ያላለው ዕፀ ሕይወትን ነው። አዳም ጌታ ብላ ያለውን በልቶ አትብላ ያለውን ጠብቆ ኖሮ ቢሆን ሺህ ዘመን እየኖር ከዕፀ ሕይወት እየበላን እየታደስን መንግሥተ ሰማያት በገባን ነበርና። ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጻ ወአድኀነነ። ሊቅ ከሆነ ሳይተረጉም አይሄድምና ዕፀ ሕይወት የተባለው እኛን ስለወደደን ሰው ሆኖ ያዳነን የመድኃኒታችን የኢየሱስ ክርስቶስ ሥጋ ወደሙ ነው። አይ ልቡና ምን አይምሮ ነው? ወአይ ነቢብ ነባቢ ሲል ነው። ምን አንደበት ነው? ወአይ ሰሚ ሰማኢ ሲል ነው። ምን ጆሮ ነው? ዘይክል አእምሮ ዝንቱ ምስጢር መንክራተ ዘይትነበብ ላዕሌሃ። ለእሷ ድንቅ ድንቅ ሆኖ የሚነገረውን ነገር ማወቅ የሚቻለው አይምሮ፣ መናገር የሚቻለው አንደበት፣ መስማት የሚቻለው ጆሮ እንደምን ያለ ነው? እግዚአብሔር መፍቀሬ ሰውን የሚወድ ሰው የሚወደው እግዚአብሔር አሐዱ ውእቱ ባሕቲቱ ቃል አብ ብቻውን ሀዳሪ ማሂደር ያይደለ የአብ አካላዊ ቃል አንድ አካል አንድ ባህሪ ነው። ዛሎም ቅድመ ዓለም የነበረ በመለኮቱን በለሙስና በመለኮቱ ህልፈት ውላጤ በመንግስቱ ሽረት ሞት የሌለበት እማዱ አብ መጻ ወተሰባ ወልድ ዋሕድም ቅድስት እሙ ተቀዳሚ ተከታይ የሌለው ወልድ ዋሕድ ከአብ አንድነት ሳይለይ ወደዚህ ዓለም መጥቶ ቅድስት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። እምድረ ወለደቶ ይማሰነ ድንግልናሃ ከወለደችውም በኋላ ማኅተመ ድንግልናዋ አልተለወጠም። ወበእንተዝ ግህደ ኮነት ከመ ወላዲተ አምላክ ይእቲ ማኅተመ ድንግልናዋ ስላልተለወጠ ወላዲተ አምላክ እንደሆነ ታወቀች፣ ተረዳች። ኦ እሙቅ ብለ ጥበቡ ለእግዚአብሔር የእግዚአብሔር የጥበቡ ምላት ስፋት ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ እንደምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። አንድም ለእግዚአብሔር ለጥበቡ ስፋትና ምላት አንክሮ ይገባል። ከርስ ዘፈታ ላዕሌሃ ትለድ በጻር ወሕማም ወሐዘነ ልብ በሕማም እለዲ ወወሊደኪ ይኩን ምግባእኪ ሀበ ምትኪ ወውእቱ ይቅንእኪ እንዲል በሕማም በጻር በጋር ትወልድ ዘንድ የፈረደባት ማኅፀን ነበረች። ወኮነት ፈልፈለ ሕይወት ዛሬ ግን የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ሆነች። ወሀበ አርዌ ምድር ቂያ ህምዞ ለሞት በዊኦ በኢሰሚ ከማሁ አህየዎ ቃል በዊኦ በሰሚ እንዲል ምን ነው የፈረደው በሔዋን የወለደች እመቤታችን አይደለችምን ቢሉ የሔዋን ባህሪ የእመቤታችን ባህሪ ነውና። ወወለደ ዘንበለ ዘርአ ብእሲ ዘይስር መርገመም ዘመድነ በእኛ በዘመዶቻችን በአዳምና በሔዋን አድሮ የነበረ መርገመ ሥጋ መርገመ ነፍስን ያጠፋልን ዘንድ ያለ ዘርአ ብእሲ ወለደችው። ወበእንተዝ ንሰብሖ እንዘንም ስለዚህ እንዲህ እያል እናመስግነው። ስብሐት ለከ ኦ መፍቀሬ ሰው ወዳጅ ለምትሆን ላንተ፣ ኄር ይቅር ባይ ለምትሆን ላንተ
ወመድኃኔ ነፍሳቲነ የነፍሳችንም የሥጋችንም ድህነት ለምትሆን ላንተ ክብር ምስጋና ይገባል።